በእርግዝና ሰዓት የሚከሰት የስኳር ህመም በዓለም አቀፍ እንዲሁም ብሎ በአገር አቀፍ ደረጃ እየተበራከቱ ከመጡ የስኳር ህመሞች መካከል አንዱ ነው። ሰላም ጤና ይስጥልን። ዶክተር ቤዛሉል ሰገድ እባላለሁ። የውስጥ ደዌ ስፔሻሊስት የስኳርና የሆርሞን ህመሞች ህክምና ሰብ ስፔሻሊስት ሐኪም ነኝ። ለዚህም የስኳር ህመም ተጋላጭ የሆኑ የማህበረሰብ ክፍሎች የምንላቸው አንደኛ እድሜያቸው 35 እና ከ35 ዓመት በላይ የሆኑ እናቶች፣ ሁለተኛ በበፊት እርግዝና የስኳር ህመም መከሰት፣ ሶስተኛ በበፊት እርግዝና ተለቅ ያሉ ልጆችን ወይም ደግሞ ክብደት ያላቸው ልጆች በተለይም ከ4 ኪሎ በላይ የሆኑ ልጆችን መውለድ፣ በቤተሰብ የስኳር ህመም መኖር፣ እንዲሁም ደግሞ ከልክ ያለፈ የውፍረት መገኘት፣ እንዲሁም ደግሞ በቅርብ ቤተሰብ መካከል የስኳር ህመም መኖር አንዳንድ ለአይነት 2 የሚዳርጉ የሆርሞን መዛባቶች የሚያጋልጡ ሁኔታዎች መካከል ይገኙበታል። ይህን የስኳር ህመም ለይቶ ማወቅ እናትና ጽንሱ ላይ የሚከተለውን የጎንዮሽ ጉዳት በእጅግ የመቀነስ አስተዋጽኦ አለው። ይህንን የስኳር ምርመራ አንዲት ሴት 24 እስከ 28 ሳምንት ባለ የእርግዝና ወራቷ ላይ በኦጂቲቲ ምርመራ ተለይቶ ማወቅ ይቻላል። ህመሙ ከተገኘ በኋላ በሁለት መንገድ የምናክመው ይሆናል። የመጀመሪያው የአመጋገብ ስርዓትን ማስተካከልና በቂ እንቅስቃሴ ማድረግ ሲሆን ይሄም የህክምና ስርዓት ቢያንስ ከ100 ሴቶች ከ80 እስከ 85 የሚሆኑትን በቂ የሆነ የስኳር ቁጥጥር እንዲኖራቸው ያደርጋል። ሁለተኛው የህክምና አይነት በእርግዝና የሚፈቀዱ የስኳር መድኃኒቶችን መስጠት ሲሆን ይሄኛውንም የምንሰጠው አንደኛ በአመጋገብና በእንቅስቃሴ ብቻ ስኳሩን መቆጣጠር ካልተቻለ፣ ሁለተኛ ደግሞ የስኳሩ ተጽዕኖ ጽንሱ ላይ መታየት ካለ፣ ይሄ ማለት የክብደት ከልክ በላይ መፋፋት ወይም ደግሞ የሽርት ውሃ መብዛት ይገኙበታል። ይህ የስኳር ህመም ከወሊድም በኋላ ለቋሚ ስኳር የማጋለጥ እድሉ ከፍተኛ ነው። በተለይም ለቋሚ የሆነ የአይነት 2 የስኳር በሽታ የማጋለጥ እድሉ ሰፊ ስለሆነ አንዲት ሴት ከወለደች በኋላ በቂ እንቅስቃሴ፣ ጤናማ የሆነ አመጋገብ ስርዓትና የክብደት መቆጣጠር ማድረግ ይኖርባታል። እንዲሁም ከዚህ በተጨማሪ ከወሊድ ከ45 ቀን እስከ 3 ወር ባለው ጊዜ ውስጥ ኦጂቲቲ የሚባል የስኳር ምርመራ ማድረግ ከዛም ባለፈ በአመት አንድ ጊዜ የስኳር ምርመራ ማድረግ ያስፈልጋል። በቀጣይነትም እርግዝናዎች የመከሰት እድሉ እስከ 40% ስለሚደርስ አንዲት ሴት ማርገዝ ካቀደች በፊት አስቀድማ የስኳር ምርመራ ማድረግና መከታተል ይኖርባታል። ይህን የመሰሉ ችግሮች፣ የሆርሞን መዛባቶች መታየትና መታከም ከፈለጉ በሆስፒታላችን ብቅ ይበሉ። አድራሻችን ራስ ደስታ ሆስፒታል አካባቢ ታደሰ ቸኮል ህንጻ ፊት ለፊት ባለ ሰናይ ህንጻ ላይ እንገኛለን።